ሰላም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ባዩ ነኝ። እንግዲህ በዛሬ ቪዲዮ እንዴት በቀላሉ የስልካችንን ላንጉጅ ወይም ቋንቋ እንዲሁም ዌልፔፐር እና ፓስወርድ መቀየር እንደምንችል የሚያሳይ አጭር ቲቶር ይዤላችሁ መጥቻለሁ። ቀጥታ ወደ መጀመሪያው እንሄዳለን ማለት ነው። መጀመሪያ ላይ እንዳልኳችሁ እንዴት የስልካችንን ቋንቋ መቀየር እንችላለን የሚለው ነው። እዚህ ስር ሁለት ነገሮችን እናያለን። በመጀመሪያ ስልካችን ኖርማሊ ካለበት ከእንግሊዘኛ ቋንቋ ወደ አማርኛና ኦሮምኛ መቀየር እንዴት ይቻለናል የሚለውን እናያለን። ሁለተኛ ላይ ደግሞ ድንገት ስልካችን ቢቀየር ቋንቋው ወደ ማናውቀው ቋንቋ በምን አይነት መልኩ መቀየር እንችላለን፣ ወደ እንግሊዘኛ ወይም ደግሞ ወደ ምናውቀው ቋንቋ እንዴት ልመልስ እንችላለን የሚለውን አሳያችኋለሁ በዚህ በመጀመሪያው ላይ ማለት ነው። እስቲ እንጀምራለን። ምንድነው እሱ የምናደርገው? አላማችን የስልካችንን ቋንቋ መቀየር ስለሆነ ሴቲንግ ጋር እንሄዳለን። ከአፕ ውስጥ ገባለን ማለት ነው። በዚህ አይነት መልኩ ሴቲንግ ውስጥ ከገባን በኋላ ቀጥታ የምንሄደው ወደ ምን ይሆናል ማለት ነው። ቀጥታ የምንሄደው ወደ ላንጉጅ መቀየር ስለሆነ ጀነራል ማኔጅመንት የሚል አለ። ቀጥታ ወደሱ እንሄዳለን። ይኸው እንደምታዩት እዚህ ጋር ጀነራል ማኔጅመንት አለ። ጀነራል ማኔጅመንት ውስጥ ከገባን በኋላ ቀጥታ የምንሄደው ያው ጀነራል ማኔጅመንት ውስጥ ወደ ምን ይሆናል ማለት ነው የምንሄደው። ኦኬ እዚች ጋር ቡሽ ተጠቀማ እንዴ። ቀጥታ የምንሄደው ያው ላንጉጅን ነው ማሳያችሁ። ይህንን ላንጉጅ የሚለው ጋር እንሄዳለን። ላንጉጅ የሚለው ጋር ከሄድን በኋላ ያው እንደምታዩት እንግሊሽ ዩናይትድ ስቴትስ ላይ ነው ያለው። ወደ አማርኛ መቀየር ብፈልግ ምንድነው ማድረገው? ባይ ዘ ዌይ አንዳንድ ስልኮች ላይ አማርኛና ኦሮምኛ ቋንቋዎች እነሱ ብቻ ሳይሆኑ ብዙ ስልኮች ስፔሻሊ አፕ ላይ አይሰሩልንም ማለት ነው። ሙሉ ለሙሉ አቬለብል አይሆኑም ማለት ነው። እዚህ እንደ ድንገት ሆኖ እዚህኛው ስልክ ላይም ይሄ ሳምሰንግ M30 ስልክ ነው። እዚህ ስልክ ላይም ሙሉ ለሙሉ አፕ ላይ አያረግም ማለት ነው። ግን አሳያችኋለሁ። እስቲ የአማርኛውን ሊያሳያችሁ። ይህ ማለት ኦሮምኛና አማርኛን ሙሉ ለሙሉ አቬለብል አያረግልንም ማለት ነው። ግን የአማርኛውን እስቲ ላሳያችሁ። ለመቀየር ስንፈልግ ግን አድ ላንጉጅ የሚለው ጋር እንገባለን። ከዛ ሙሉ ላንጉጁን እንዲያመጣለን እዚህ ጋር ሴቲንግ አለ። 3 ነጥቦች ጋር ሄደን ኦል ላንጉጅስ የምትለዋን እንነካለን። ዘን ሁሉንም ቋንቋ ያመጣልናል ማለት ነው። ስለዚህ ምን እናደርጋለን? አማሪክ የሚለውን እንፈልጋለን አሁን ማለት ነው። በቅርቡ ናቸው የተጨመሩት አማርኛና ትግርኛ እንዲሁም ኦሮምኛ። ይሄው እንደምታዩት እዚህ ጋር አማርኛ አለ ማለት ነው። ከዛ ምን ይላል ታች ላይ
እዛ ጋር እዚህ ጋር ብዙዎቹን ቀይሯል። ይኸው እዚህ ጋርም ቀይሯል፣ እዚህ ጋርም ቀይሯል ማለት ነው። ስለዚህ ድንገት እንዲህ ከተቀየረበት በምን ያለ መልኩ ነው ሶልቭ ማድረግ የምንችለው የሚለውን ላሳያችሁ ፈልጌ ነው። እዚህ ጋር ምን እናደርጋለን? አሁንም የአይከኑ ምልክት መያዝ አለብን ማለት ነው። ያው ቋንቋ ስንቀይር ኔትወርክም አብሮ ስንት ስለሚለው ባይዞ ስልኩም ቢዚ የሚያደርገው እዚህ ጋር። ስለዚህ ምን እናደርጋለን? እንደምታዩት አይከን በአይከኖቹ ምልክት ነው እንግዲህ ማግኘት የምንችለው። ይሄው እንደምታዩት አይከን ሴቲንግ ከዚህ በፊት ያዙ ብያችሁ ነበር። እሱን ተች እናደርጋለን። እሱን ተች ካረግን በኋላ ይሄው በዚህ አይነት መልኩ ያመጣል። ጽሁፎቹ እንዳሉ እንደምታዩት እዚህኛው ቋንቋ ነው የጻፈው። ስለዚህ እንዴት እንቀይረው የሚለው አሁንም አይከን መያዝ አለባችሁ ቅድም እንዳልኳችሁ ማለት ነው። ግዴታ ነው አይከን። ስለዚህ እዚህ ጋር እንደምታዩት የጀነራል ማኔጅመንት አይከን ይሄ ነው ማለት ነው። ይሄኛው ማለት ነው ያው ጥቁር ያለበት እሱን እነካለን። ስንቀጥል ራሱ ወደ ቋንቋዎች ይወስደናል። ይሄ መጀመሪያ ላይ ያለው ስለ ላንጉጅ የሚያወራ ነው። አሁንም መጀመሪያ ላይ ያለውን ሰሌክት እናደርጋለን ማለት ነው። ከዛ ይሄው እንደምታዩት ቢያንስ አንድ አግኝተናል። እዚህ ጋር እንግሊሽ ዩናይትድ ስቴትስ የሚለው እንግሊሽ ዩናይትድ ስቴትስ ስነካ እዚህ ጋር የሆነ ጽሁፍ ጻፈ። ቋንቋውን ስለማላቀው አፕላይ እለዋለሁ። አፕላይ ማለት ነው ባይዞ ቋንቋውን ዘንድ አፕላይ ስናደርግ መቀየር አለበት። ባይዞ እንዲህ ቢዚ የሚሆነው ኔትወርኩንም አብሮ እንትን ስለሚለው ባይዞ ከዛ አንጻር ነው። እሺ አሁን ሙሉ ለሙሉ ቀይሮልናል ማለት ነው። ስለዚህ ድንገት ስልካችሁ ላንጉጁን አውቶማቲካሊ ራሱ ከተቀየረባችሁ ምንም መወዛገብ አያስፈልግም። የአይከኖቹ ምልክት በጭንቅላታችሁ አንዳንዴ እንዲቹ መያዝ አለባችሁ፣ ማስታወስ አለባችሁ። ከዛ ትቀይራላችሁ ማለት ነው። ይህንን ይመስላል ማለት ነው። እንዴት የስልካችንን ቋንቋ መቀየር እንችላለን የሚለው የመጀመሪያው ርዕሳችን ስር እንግዲህ በዚህ አይነት መልኩ ትጨርሳላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳትረሱ።